ከዚህ በፊት ስለ አላይት ሞሽን ኢንተርፌስ ምን እንደሚመስል በክፍል አንድ አይተናል ማለት ነው። እንደምታዩት ከ5 ቀን በፊት የተለቀቀ አንድ ስለ አላይት ሞሽን አጠቃቀም ለጀማሪዎች የሚል አለ። እሱንም ማየት ትችላላችሁ። ዛሬ ግን በክፍል 2 የምናየው ስፒድ፣ ከለር ኤንድ ፊል፣ ቦርደር ኤንድ ሻዶው፣ ብሌንዲንግ ኤንድ ኦፓሲቲ፣ ሙቭ ኤንድ ትራንስፎርም እና ሌሎችን ይሆናል ማለት ነው። ወደ ፕራክቲካል ኤዲቲንግ ከመግባታችን በፊት በደንብ ኢንተርፌሱን ማየት ስላለብን ክፍል 3 ክፍል 4 እያለ ይቀጥላል። እስከ ቪዲዮ ፍጻሜ አብራችሁን ቀጥታ ወደ ቪዲዮ እናልፋለን። ስለዚህ የፕላስ ምልክቷን ነክተን የመስሪያ ካንቫሳችን እናዘጋጃለን ማለት ነው። ለምሳሌ እዚህ ጋር ክፍል 2 ወይም ፓርት 2 ለዋለሁ ፓርት 2 እዚህ ጋር ከዚህ በኋላ 16 በ9 9 በ16 እንግዲህ እንደምንፈልገው አስፔክት ሬሾ እንመርጣለን። ለአሁኑ 16 በ9 ነው የምፈልገው። ከዚህ ሪዞሉሽን ደግሞ 1080 ከዛ በላይ መምረጥ ይቻላል። 1080 በቂ ነው። ፍሬም ሬት 30 ከዛ በላይ መምረጥ ይቻላል ሞር ስሙዝ ማድረግ ከተፈለገ። ነገር ግን ፍሬም ሬት ፐር ሰከንድ በበዛ ቁጥር ስታክ ሊያደርግ ስለሚችል ላይት ሞሽን 30 በቂ ነው። ላይት ግሬ የሚለውን መርጬ ክሬት ፕሮጀክት ለዋለሁ ማለት ነው። እሺ በዚህ በኤክስ ምልክቷ አጠፋዋለሁ። እሺ በሚገባ እንግዲህ ካንቫሳችን አዘጋጅተናል ማለት ነው። አሁን የተለያዩ ፊውቸሮችን ለማሳየት የተለያዩ ሌየሮችን አድ እናደርጋለን። የመጀመሪያው እንግዲህ አድ የምናደርገው ቪዲዮ ነው ማለት ነው። እሺ እንግዲህ እችን የፕላስ ምልክቷን ተጭነን እናስገባለን ማለት ነው። እንግዲህ ወደ ታይም ላይናችን ቪዲዮ አስገብተናል በሚገባ። አሁን ይህንን ስነካ የተለያዩ ፊውቸሮች ይበራሉ ማለት ነው። የመጀመሪያ እንግዲህ እዚህ ጋር የምናየው ስፒድ ነው። ስፒድ አላይት ሞሽን ላይ አይሰራም። እንግዲህ ካፕከት ላይ ሌሎች ላይ ይሰራል ማለት ነው። እዚህ ጋር ግን ያው አለ እንጂ በደንብ አይሰራም። አሁን ቪዲዮአችን መቁረጥ ከፈለግነ ልክ ከቺፕ ላይ ሄዳለች። ከዚህ ወደ ፊት ለመቁረጥ ከፈለግነ ይህንን እንነካለን። ሴንተር ላይ መቁረጥ ከፈለግነ ይህንን እንነካለን። ወደ መጨረሻ አካባቢ እንዲቆረጥ ከፈለግነ ወይም ደግሞ ከፕላይ ሄዱ ወደ ቀኝ በኩል እንዲቆረጥ ከፈለግነ ይህንን መንካት እንችላለን። አሁን ቮሊዩም ነው። ቮሊዩም ምንድነው? ለምሳሌ እንደዚህ ካደረኩት ድምፁ የሚጨምረው ወጥ በሆነ መንገድ ነው ማለት ነው። አይቀንስም አይጨምርም። ምንድነው? ወጥ በሆነ ድምፁ ይጨምራል ማለት ነው። ነገር ግን በኬፍሬም ለምሳሌ እንደዚህ ድምፁን መቀነስና መጨመር ብፈልግ ለምሳሌ እዚህ ጋር ኬፍሬም ላይ ልክ ድምፁን ቀነስ አድርጌ ለምሳሌ እንደዚህ ባደርገውና ወደዚህ አካባቢ ደግሞ ድምፁን እንደዚህ ብጨምረው ልክ ምን ይሆናል ማለት ነው? ዩካት ስልጠና ክፍል 7። እሺ አሁንም ወደዚህ አለፍ ልበልና ምን አድርገዋለሁ? ልክ ኬፍሬም መጀመሪያ ስላሰርኩ እንደዚህ ዜሮ ያደርግብኛል። ወደዚህ መጥቼ ደግሞ እንደዚህ ባደርገው ልክ ድምፁ በዚህ መልኩ እየቀጠለ ይሄዳል ማለት ነው። በዛሬው ቪዲዮ የምናየው ድምፁ እየጨመረ እየቀነሰ ይሄዳል ማለት ነው። ምክንያቱም በኬፍሬም ስላሰርኩት ማለት ነው። እሺ ይህንን ካየን ሌላ ምንድነው? ከለር ኤንድ ፊል ነው ሁለተኛው። ከለር ኤንድ ፊል ለማሳየት ይህንን ሌየር ላጥፋውና ሌላ ሌየር አድ ላድርግ ማለት ነው። ይህንን ሌየር አድ አድርጌያለሁ። ይህንን ሌየር አድ ካደረግኩ በኋላ እንግዲህ የዚህንን ሌየር ከለር መቀየር ከፈለኩ የመጀመሪያው እንግዲህ ኖ ፊል ነው፣ ምንም ከለር እንዳይኖረው ማድረግ ነው። ሁለተኛው ደግሞ የተለያየ ከለር መስጠት ነው። እዩት እንደምታዩት የተለያየ ከለር መስጠት እችላለሁ ማለት ነው። አሁን እዚህ ጋር ከለር ላይ እዚህ ጋር ከለር ፒከር አለ። የተለያየ ከለር መምረጫ መንገዶች አሉ። እሱን ለማሳየት አሁንም ሌላ ሌየር አድ ላድርግ፣ ሰርክል ሌየር ማለት ነው። እሺ ይህ ሰርክል ሌየር አድ አድርጌያለሁ። አሁን ይህንን መርጬ ከለር ኤንድ ፊል ከገባሁ በኋላ እች ከለር ፒከር አለች። እችንን ከለር ፒከር እዚህ ጋር አምጥቼ ባስቀምጣት እዚህ ጋር አምጥቼ ባስቀምጣት ምን ይሆናል ማለት ነው? የስኩዌሩ ሌየር ወደ ሰርክሉ ይቀየራል ማለት ነው። እዩት መጀመሪያ ቀይ ነበር። ስለዚህ እዚህ ጋር መጥቼ በከለር ፒከሯ እዚህ ጋር ይሄንን ከመረጥኩ በኋላ በከለር ፒከሯ እንደዚህ መርጬ ልክ እዚህ ጋር ሳሳርፈው ምን ይሆናል? የዚህንን ከለር ይይዛል ማለት ነው። ስለዚህ በዚህ መንገድ ቀለማችን መቀየር እንችላለን ማለት ነው። አሁንም ልመልሰው። ሌላው ደግሞ ምንድነው? እዚህ ጋር መጥቼ የተለያየ ከለር መስጠት እችላለሁ ማለት ነው። እንደምታዩት ከለሩ እየተቀያየረ ነው። እዚህ ከለር ዌድ ላይ መቀያየር እችላለሁ። እዚህ ጋር የምታዩት ደግሞ ኦፓሲቲውና ኦፓሲቲ ማለት ሙሉ ቀለም እንዲኖረውና እንዲጠፋ ማድረግ ነው። እንደምታዩት ይደምቃል፣ ይጠፋል። በዚህ መንገድም ከለራችሁን አጀስት ማድረግ ትችላላችሁ። ሌላው እዚህ ጋር የምታዩት ምንድነው? አሁን እንደዚህ ከለሬን ብቀይር ወደ ምን ተቀይሯል ማለት ነው? ወደ ቢጫ ወጠን ብናየው ቢጫ ሆኗል ማለት ነው። በዚህ መንገድ እንግዲህ እናንተም የተለያየ ከለር መቀያየር ትችላላችሁ ማለት ነው። እዚህ ጋር ይህን ልክ እንደዚህ ስታደርጉት እዚህ ጋር ምንድነው? ኦፓሲቲ ነው። ይህንንም እንግዲህ
ቀለሙ እንዲደምቅና የቀለሙ መጠን እንዲቀንስ ማድረግ ትችላላችሁ ማለት ነው። እዚህ ከለር ኤንድ ዊል ላይ ምንድነው ለምሳሌ እችንን ሰርክሏን ላጥፋት እንዲታያችሁ ማለት ነው። እሺ እችንን መጠኑን ላሳድገውና እንደዚህ ላሳድገውና ከለር ኤንድ ፊል ላይ ግራዲየንት የሚባል ከለር አለ። ግራዲየንት ማለት ምን ማለት ነው? ሁለት እና ከዛ በላይ ከለር እንዲይዝ ማድረግ ነው። ስለዚህ አሁን ይሄ የመጀመሪያው ሊነር ግራዲየንት የሚባል ነው። እዚህ ጋር ቀለሙን መቀያየር እችላለሁ። እዚህ ጋርም ደግሞ ለምሳሌ ጥቁር ማድረግ ብፈልግ በዚህ መልክ ከለሩን አጀስት ማድረግ እችላለሁ እንደዚህ እንደፈለከኝ። ይሄ ሊነር ግራዲየንት ይባላል። ራዲያል ግራዲየንት ማለት ደግሞ ምን ማለት ነው? በወጥ ከለር ላይ መሃል ላይ በሰርክል መልኩ የሆነ ሌላ ቀለም መስጠት ነው። ለምሳሌ እንደዚህ ማድረግ እችላለሁ። ይህንን መቀየር ከፈለኩ እዚህ ጋር ነጭ ባደረገው እንደዚህ አይነት ቀለም መፍጠር እችላለሁ ማለት ነው። ሶስተኛው ስዊፕ የሚባለው ነው። ይሄ ማለት እንደፈለገኝ እንደዚህ ከለሩን አጀስት ማድረግ እችላለሁ። ልክ እንደዚህ መቀየር እችላለሁ ማለት ነው ከፈለኩ። በዚህ መልኩ ከለር አጀስት ማድረግ እችላለሁ ማለት ነው። እዚህ መጨረሻ የምናየው ምንድነው? በዚች በስኩዌሯ ሸፕ ማስገባት ፈልግ ማለት ኢሜጅ ኢሜጅ ማስገባት ፈልግ ይህንን ስነካው በቀጥታ ኢሜጁ እዚህ ውስጥ ይሆናል ማለት ነው። በሰርክልም በዚህ መልኩ ማስገባት ትችላላችሁ ማለት ነው። እዚህ ጋር እንግዲህ ኢሜጁ ከገባ በኋላ ፊት እና ስትረች የሚሉ ነገሮች አሉ። ፊል ማለት ሙሉ በሙሉ እንዲሞላ ማድረግ ነው። ስትረች ፊት ማለት ደግሞ የተወሰነ እንዲለጠጥ ማድረግ ነው። ስትረች ማለት ደግሞ ኢሜጁ ትንሽ ከፍ እንዲል ማድረግ እንችላለን ማለት ነው። በዚህ መልኩ ከለር ኤንድ ፊል ይህንን ይመስላል ማለት ነው። ሌላው ላሳያችሁ የምፈልገው ቦርደር ኤንድ ሻዶው ነው። ይህንን ቦርደር ኤንድ ሻዶው ለማሳየት ይህንን አሁንም ላጥፋውና ሌላ አንድ ፒውር የሆነ ሸፕ ልፍጠር። ይህ ሸፕ ከፈጠርኩ በኋላ አሁን ቦርደር ኤንድ ሻዶው መፍጠር ብፈልግ እዚህ ጋር እችንን አበራለሁ። ይህንን ካበራሁ በኋላ ስትሮክ ከለሩ እንግዲህ እዚህ ጋር መጥቼ መምረጥ እችላለሁ። ቀይ ላድርገው። አሁን እዚህ ጋር እንደምታዩት ከውጭ የሆነ ስትሮክ ፈጥሮልናል ማለት ነው። ሳይዙን እንደዚህ ከፍ ስናደርገው ሞር ስትሮክ እየወጣ ይመጣል ማለት ነው። በዚህ መልኩ ስትሮክ መስጠት እንችላለን። አሁን የስትሮክ ቅርጾች የተለያዩ ቅርጾች አሉ። አሁን ለምሳሌ ይችን እዚህ ጋር የመጀመሪያውን መርጬ እንደዚህ ሳበራው ወደ ጫፍ አካባቢ ሾሌ ማለት አይነት ይህን ቅርጹን የሚመስል ማለት ነው። ይሄኛው ደግሞ አሁንም እንደዚህ ሳበራው እዚህ ኮርነሩ አካባቢ የሆነ ከርቭ የመስራት አካባቢ ነገር ይፈጠራል ማለት ነው። ይህንን ማየት ትችላላችሁ። እነዚህ የሚጠቅሙን ምንድነው? ከዚህ በኋላ እንደነዚህ አይነት ሰርክል፣ ስኩዌር፣ ሬክታንግል የሆኑ ሸፖችን አኒሜት ለማድረግ እና የተለያዩ ቁጥሮችን ጽፈን አብረው አኒሜት እንዲያደርጉ የተለያዩ ቅርጾችን ለመስጠት ነው የሚያገለግለን። ይህንን ወደ ፕራክቲካሉ ስንገባ የምናየው ይሆናል ማለት ነው። ይህንን ካሳየኋችሁ በኋላ በሁለተኛ እዚህ ጋር የምታዩት ምንድነው? ይህንን ልመልሰው። እሺ ወደ ነበረበት ልመልሰውና አሁን ይህንን ካበራን በኋላ ወደ ነበረበት ከመለስን በኋላ እዚህ ጋር ስንገባ ምንድነው? የቦርደር አይነቶች አሉ። ምን ይባሉ? ኢንሳይድ፣ ሴንተር እና አውትሳይድ። አሁን ለምሳሌ እዚህ ጋር ቀለሙን መቀያየር እችላለሁ። እንደዚህ ይህንን መምረጥ እችላለሁ። ይህንን ቀለሙን ከመረጡ በኋላ አሁን ኢንሳይድ ማለት ምን ማለት ነው? ከውጭ ወደ ውስጥ ነው የቦርደሩ ሳይዝ እየጨመረልኝ የሚመጣ ማለት እንደምታዩት ከውጭ ወደ ውስጥ። ይሄ ሴንተር ሲሆን ደግሞ ከውስጥ ወደ ውጭና ከውጭ ወደ ውስጥ እኩል ባላንስ በሆነ ቦርደሩን ይጨምረዋል ማለት ነው። አውትሳይድ ሲሆን ደግሞ ወደ ውጭ ነው የሚጨምር ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ ማለት ነው። እዚህ ጋር አሁን ቦርደር ኤንድ ሻዶው ላይ ስታርት እና ኤንድ የሚሉ ነገሮች አሉ። ይህንን ለማሳየት አንድ ሌየር ልጨምር። ምንድነው? እዚህ ጋር እችንን ነክቼ አንድ ላይን ልፍጠር። ላይን እሺ፣ ይህንን ላይን ፈጥሬያለሁ። እሺ፣ ይህንን ሸፑን ትንሽ ላንቀሳቅሰው። አሁን ይህ ሸፕ ተፈጥሯል ማለት ነው፣ ላይን ሸፕ። ከዚህ በኋላ ቦርደር ኤንድ ሻዶው ገብቼ ስታርት ብዬ ይህንን ላብራው። ካበራሁት በኋላ ለምሳሌ ይህንን ከለር ብመርጥ ማለት ይህንን አረው ብመርጥ ምን አይነት ቅርጽ ይዝልኛል ማለት ነው? ይህንን ቅርጽ ይዝልኛል ማለት ነው። እንደምታዩት እዩት፣ ሳይዙ በጣም እየጨመረ ሲመጣ ይሄኛው እዚህ ጋር የመረጥኩት እችኛዋ ላይን ማለት ነው ተመርጣለች ማለት ነው። ይህንን ይኸው እንደዚህ መቀየር እችላለሁ ማለት ነው። በዚህ መልኩ አንድ አረው ፈጥራለሁ ማለት ነው። ሌላ ደግሞ ምንድነው? እዚህ ጋር አሁንም ኢንድ ሚል ነገር አለ። ኢንድ ማለት ደግሞ የመጨረሻው ማለት ነው። ስለዚህ ኢንድ ደግሞ ልክ እንደዚህ አይነት ብሰጠው አያችሁት። ስለዚህ በዚህ መልኩ ይሄ የሚጠቅመን ምንድነው? ድሮይንግ ፕሮግረስ እና ሌሎችን ለመስራት ፕራክቲካል ላይ በደንብ የምናየው ይሆናል ማለት ነው። ለአሁን ግን በዚህ መልኩ መስራት ትችላላችሁ ማለት ነው። ሌላው ምንድነው? እሺ የዚህን ሸፕ
እሺ ይህንን ላጥፋውና እንደገና ሌላ ሸፕ ልፍጠርና ላሳያችሁ። ይህንን እሺ እዚህ ጋር አንድ ሸፕ ፈጠርኩ። የዚህን ሸፕ ቦርደር ኤንድ ሻዶው ላይ ሻዶው መፍጠር ብፈልግ እዚህ ጋር አሁን ለምሳሌ አበራለትና ከለሩን ሞር እንዲታያችሁ ቀይ ላድርገው። ከዚህ በኋላ ሳይዙን እየጨመርኩት ሲሄድ ከምንድነው ከጀርባ ጥላው በጣም እየሰፋ ይሄዳል ማለት ነው። እዚህ ጋር የምታዩት አልፋ አለ። አልፋ ማለት ኦፓሲቲ ነው። ኦፓሲቲውን 100% አድርጌ ሳይዙን እንደዚህ እየጨመሩት ሲሄድ በጣም ምንድነው ጥላው እየደመቀ ይመጣል ማለት ነው። ሌላው እዚህ ጋር ኤክስ እና ዋይ ፖዚሽን አለ። ኤክስ ማለት ምንድነው ወደ ግራና ወደ ቀይ የሻዶው ፖዚሽን ምን ይሁን ነው። እዩት ስጨምረው ወደ ቀኝ ነው እየሄደ ያለ። ዋይ ደግሞ ሳደርገው ምንድነው እዩት ሞር ፖዘቲቭ በሆነ ቁጥር ወደ ታች እየወረደ ይመጣል። ኔጌቲቭ በሆነ ቁጥር ደግሞ ወደ ላይ እየወጣ ይሄዳል ማለት ነው። በዚህ መንገድ መጠቀም ትችላላችሁ ማለት ነው። ቦርደር ኤንድ ሻዶው። ሌላው ምንድነው ብሌንዲንግ ኤንድ ኦፓሲቲ ነው። ብሌንዲንግ ኤንድ ኦፓሲቲ ለማሳየት ይሄ ኦፓሲቲ ነው። ልክ የሸፑን ኦፓሲቲ ምንድነው 100% ወይም ሙሉ ማድረግና ቀለሙን ማጥፋት ይቻላል ማለት ነው። እንደምታዩት እዚህ ጋር በኬ ፍሬም መቆጣጠር እችላለሁ። እዚህ ጋር ኬ ፍሬም አብርቼ እዚህ ጋር ለምሳሌ እንደዚህ ባደርገው ሙሉ ደማቅ ይሆናል። ሞር እንዲታያችሁ እሺ የዚህንን ሸፕ ቀይ ላድርገው። ከለሩን ለምሳሌ ይሄ አለ። ይህንን ከገባን በኋላ እዚህ ጋር ብሌንዲንግ ኤንድ ኦፓሲቲ ላይ እሺ እዚህ ጋር መጥቼ እዚህ ጋር 0 ባደርገውና እዚህ ጋር መጥቼ ደግሞ ቀይ ወይም ደግሞ 100% ባደርገው ሙሉ ቀይ ይሆናል ማለት ነው። ሌላ አሁንም እዚህ ብሌንዲንግ ኤንድ ኦፓሲቲ ላይ ብሌንድ ሞድ አሉ። እሱንም ብሌንድ ሞድ ለማሳየት አሁንም ይህን ሸፕ ላጥፋና ሌላ ሸፕ ልፍጠር። ግራዲየንት የሆነ ሸፕ ልፍጠር። እዚህ ጋር መጥቼ እሺ ይህንን ቀይ እዚህ ጋር ደግሞ ጥቁር ላድርገውና ሳይዙን ልጨምረው። እሺ በደንብ እንዲታያችሁ ሳይዙን እንደዚህ ላሳድገው። አሁን እንደዚህ ካደረግነ በኋላ ብሌንዲንግ ኤንድ ኦፓሲቲ ላይ ገብተን ኖርማል ከለሩ ነው የሚይዝ። ዳርክ ማለት ምን ማለት ነው? ጥቁር ነገሮችን ብቻ በመጠበቅ ሌላ ከለር ያጠፋል። ለምሳሌ ይህን ስታዩት ጥቁሩን ይጠብቃል፣ ቀዩን ያደበዝዛል። እንደምታዩት ይህንን እየነካካችሁ ስታዩት የተለያየ ውጤት ይሰጣችኋል ማለት ነው። ላይትን ስናደርገው ደግሞ ስክሪን ስናደርገው ይኸው ሙሉ በሙሉ አጠፋው። ላይትን ስናደርገው ይኸው እንደዚህ አይነት የተለያየ ከለር ይሰጠኛል ማለት ነው። አሁንም ወደ ኖርማል ልመለስ። እሺ ኮንትራስት ላይ ኦቨርሌይ ሳደርገው፣ ሶፍት ላይት ሳደርገው፣ ሃርድ ላይት ሳደርገው፣ ሶፍት ላይት እንደዚህ እነዚህን እየነካካችሁ መጠቀም ትችላላችሁ። እነዚህ ሞር የሚጠቅሙን የተለያየ ባክግራውንድ ለመስራት ያገለግሉናል። ሞር እነዚህን ራሳችሁ እየነካካችሁ ብታዩት ማየት ትችላላችሁ ማለት ነው። እሺ ወደ ኖርማል ልመልሰው። ሌላ ደግሞ ልናየው የምንችለው ነገር ምንድነው? ብሌንዲንግ ኤንድ ኦፓሲቲ ካየን በኋላ ሙቭ ኤንድ ትራንስፎርም ነው። ሙቭ ኤንድ ትራንስፎርም ላይ በደንብ እንድታዳምጡኝ እፈልጋለሁ። እዚህ ጋር ምንድነው የተለያዩ የሙቭ ኤንድ ትራንስፎርም አይነቶች አሉ። ከፖዚሽን አንጻር፣ ከሮቴሽን አንጻር፣ ከስኬል አንጻር እንዲሁም ደግሞ ከስኪው ከመጣመም አንጻር የተለያዩ አኒሜሽኖችን መስራት እንችላለን። እዚህ ጋርም እንግዲህ ኬ ፍሬም አለ፣ ኬ ፍሬም ግራፎችም አሉ። እነሱን አንድ ባንድ እናያለን። ለምሳሌ ይህንን ካደረግን በኋላ እዚህ ጋር ስንመጣ አሁንም እዚህ ፖዚሽን ላይ ሁለት አይነት ነገሮች አሉ። አንደኛ ፒቮት ፖይንት ማለት ወይም አንከር ፖይንት የምትባል በዛ አንከር ፖይንት ላይ ሮቴሽን ለመስራት ይህንን ስነካው ፒቨት ፖይንት የምትል ነገር ትፈጠራለች። እዚህ ጋር መልሼ ስነካው ደግሞ ሙቭ ሌየር የሚል ይፈጠራል ማለት ነው። ስለዚህ ይህንን እንትን ማንቀሳቀስ ከፈለጉ ለምሳሌ ወደ ግራ፣ ወደ ቀኝ፣ ወደ ላይና ወደ ታች ማንቀሳቀስ ብፈልግ እንዲሁም ደግሞ ልክ ከካሜራው እንዲርቅና እንዲቀር ማድረግ ብፈልግ በዚህ መንገድ ማድረግ እችላለሁ ማለት ነው። ስለዚህ የመጀመሪያው አሁን ለምሳሌ እዚህ ጋር ኬ ፍሬም አስሬ የሆነ ወደዚህ እሺ እዚህ ጋር ኤክስ ኤንድ ዋይ ስላላበራው ነው ወደዚህ ወደ ግራ አንቀሳቀሱት ማለት ነው። እዚህ ጋር መልሼ ደግሞ እንደዚህ ወደ ቀኝ አንቀሳቀሱት። አሁን ሸፑ በዚህ ልክ ይንቀሳቀሳል ማለት ነው። አያችሁት? አሁን ደግሞ ወደ ላይና ወደ ታች ማንቀሳቀስ ብፈልግ ልክ ከዚህ ይህንን ነው ወደ ላይና ወደ ታች ምለው። አሁንም ደግሞ መልሼ ወደ ሴንተር አመጣሁት። እዚህ ጋር የምታዩት ልክ የሆነ ጥቁር ላይን አለ። ወደ ግራ ወደ ቀኝ ተመልሶ ወደ ላይና ወደ ታች መውጣቱና መውረዱን ነው የሚያሳይኝ። ልክ ለምሳሌ እንደዚህ አይነት ይፈጥራል ማለት ነው። አሁንም ከዜድ አንጻር ካየ ነው እንደዚህ ኬ ፍሬም አስሬ እንደዚህ ለምሳሌ እንዲርቅ ማድረግ እችላለሁ፣ እንዲመለስ እንዲቀርብ ማድረግ እችላለሁ። ስለዚህ በዚህ መንገድ ፖዚሽን እንሰራለን ማለት ነው። የመጀመሪያው ፖዚሽን ነው። በዚህ ሰዓት እንግዲህ ኬ ፍሬም ግራፍ አለ። አሁን
ለምሳሌ እችንን 3 መስመር ስነካ ሪሴት ሎኬሽን እና ሪሴት ትራንስፎርም የሚል ነገር አለ። ሪሴት ሎኬሽን ማለት ምን ማለት ነው? ኤክስ ዋይ ዜድ ላይ አኒሜሽን ከሰጠነው ወይም ኬፍሬም ከሰጠነው ወደ ነበረበት ለመመለስ ነው። አሁን ኬፍሬሞችን አጥፍቶብኛል፣ ልመለስ። ስመልሰው ኬፍሬም ይመጣል ማለት ነው። አሁን ላሳያችሁ የፈለጉት ምንድነው? ልክ ኬፍሬም ሳናስር ኬፍሬም ግራፍ ብናበራ ምንድነው ሊል የሚችል ቢፎር አጀስቲንግ አኒሜሽን ኢዚንግ ዩ መስት ፈርስት ክሬት አትሊስት 2 ኬፍሬም ነው የሚለን። ስለዚህ ኬፍሬም ካልፈጠርንለት በስተቀር ምን አይሆንም ማለት ነው፣ ኬፍሬም ግራፍ አይበራም ማለት ነው። ስለዚህ እንደዚህ ከፈጠርኩለት በኋላ ልክ አይ ሚን እሺ ይሄንን ኤክስ ላብራው እንደዚህ ባደርገው ምንድነው 2 ኬፍሬም ተፈጠሩ ማለት ነው። በዚህ መካከል እንግዲህ ኬፍሬም ግራፍ አለ። ኬፍሬም ግራፍ ላይ ኪዩቢክ ቤዘር ኢዚንግ ቢባል 4 አይነት አለ። የመጀመሪያው ይሄን የምታዩት ሊነር ይባላል። ይሄኛው ኢዚን ይባላል። ይሄኛው ኢዝ አውት ይባላል። ይሄኛው ደግሞ ኢዚን ኢዝ አውት ይባላል ማለት ነው። ሌላ እዚህ ጋር ባውንስ አለ። እሺ ባውንስ በክፍያ ስለሚሰራ ነው። ባውንስ ላይ የተለያዩ ባውንስ አይነቶች አሉ ማለት ነው። እዚህ ጋርም መታየት ነው። ባውንስ ኢላስቲክ እዚህ ጋርም ላሳያችሁ፣ ሳይክሊክ እና ራንደም የሚሉ የባውንስ አይነቶች አሉ ማለት ነው። እዚህ ጋር ደግሞ አሁንም በክፍያ ስለሚሰራ ነው። ስቴፕ እና ይህንን ስነካው ምንድነው ኢላስቲክ ስቴፕ የሚባሉ ነገሮች አሉ። ስለዚህ እነሱን እናያለን ማለት ነው። አሁን ሊነር ሲሆን ለምሳሌ እንደዚህ ኬፍሬም ግራፉን ሳንቀሳቅሰው እዚህ ጋር ከላይ ያለው ሸፕ ምንድነው ይንቀሳቀሳል ማለት ነው። ይንቀሳቀሳል፣ እንደምታዩት ይንቀሳቀሳል ማለት ነው። ስለዚህ መጨረሻ ላይ ላገኘው የምችል ውጤት ይህንን አይነት ይመስላል ማለት ነው። እዚህ ጋር ኢዚን ማለት ደግሞ ምን ማለት ነው? እንደምታዩት ግራፉ የመጀመሪያ ቀስ ብሎ ይጀምርና ወደ መጨረሻ አካባቢ በጣም ይፈጥራል ማለት ነው። ስለዚህ ይህንን ብናደርገው ሊሆን የሚችለው ቀስ ብሎ ወደ መጨረሻ ፍጥን ያለ ነገር ይፈጠራል ማለት ነው። ሌላው ምንድነው? ኢዝ አውት ነው። ኢዝ አውት ማለት ደግሞ የመጀመሪያ ይፈጥና መጨረሻ ላይ ይወርዳል ማለት ነው። እኛ ግን አጅስት እንደዚህ በዚህ ልክ አጅስት ማድረግ እንችላለን እንደፈለግነው ማለት ነው። ኢዚን ኢዝ አውት ማለት ደግሞ መጀመሪያ ቀስ ብሎ ይጀምራል፣ ከዛ መሃል ላይ ይፈጥናል፣ መጨረሻ ላይ ደግሞ ይዘገያል ማለት ነው። ልክ እንደዚህ ብናደርገው ኤስ የሆነ ቅርጽ ይሰራልናል። በዚህ መልኩ ኬፍሬም መጠቀም እንችላለን። ነገር ግን እዚህ ላይ አሁን እቺ መስመር የምታዩት ምንድነው? ኬፍሬም ግራፋችን ወደ ነበረበት ለመመለስ ነው። ለምሳሌ እንደዚህ አይነት ፈጥር ያለው ወደ ነበረበት ስመልሰው እዩት፣ ይሄን ይንቀሳቀሳል። ወደ ነበረበት እንዲመለስ ማድረግ ነው። አሁን እዚህ ጋር ኮፒ ከርቭ፣ ፔስት ከርቭ የሚሉ ነገሮች አሉ። ምን ማለት ነው? ለምሳሌ እንደዚህ እዚህ ስኩዌሩ ላይ ኬፍሬም ግራፍ ከሰራሁ በኋላ ለሌላ ሌየር መስጠት ብፈልግ ለምሳሌ እዚህ ጋር ሰርክል ፈጠርኩ። ሰርክሏን ትንሽ ወደ ሆነው ቦታ አኒሜት ላድርጋት። እሺ ከለሯን ልቀይራት ሞር እንዲታያችሁ ቀይ። እሺ ይህንን ከፈጠርኩ በኋላ የዚህንን የስኩዌሩን ኬፍሬም ግራፍ ለሰርክሉ መስጠት ከፈለኩ ምን አደርጋለሁ? እዚህ ጋር ኬፍሬም ግራፍ አበራና እችንን ነክቼ ኮፒ ከርቭ ብለዋለሁ ማለት ነው። ከዛ በኋላ እመጣና ሰርክሉ ላይ እዚህ ጋር እመጣና ምን ፈጥራለሁ ማለት ነው? 2 ኬፍሬም ፈጥራለሁ ማለት ነው። 2 ኬፍሬም ከፈጠርኩ በኋላ እዚህ ጋር እንግዲህ እንደምታዩት 3 ነጥብ አለች። አይ ሚን ኬፍሬም ግራፍ ላይ አበራለሁ መጀመሪያ። እችንን 3 መስመር ስነካት ፔስት ከርቭ ይለኛል ማለት ነው። ስለዚህ ከርቡ ሙሉ በሙሉ የስኩዌሩ ሰርክሉ ላይ ሆነ ማለት ነው። እሺ ይህንን ነው የሚመስለው። ሌላው ምንድነው? አሁን እስካሁን ያየነው ፖዚሽን ነው። ፖዚሽኑ ምንድነው? ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታችና ከካሜራው ሲርቅና ሲቀርብ የሚሉትን ነገሮች ነው ያየን። እንግዲህ እዚህ ጋርም 3 መስመር ሪሰት ሎኬሽን ስንለው ኤክስ ዋይ ዜዱን እንደሚያጠፋ አሳይቻችኋለሁ። አሁን ደግሞ ሮቴሽን ማለት ሮቴት እንዲያደርግ ብፈልግ ለምሳሌ እኔ ሰርክሉን ላጥፋውና እችንን ካሬዋን ሮቴት እናርጋት። ይህንን ሮቴት በምናደርግበት ሰዓት ምንድነው እዚህ ጋር እሺ ይህንን ላጥፋው፣ ቅድም የሰራነው ኪፍሬም ስለሆነ አሁን እዚህ ጋር ቅድም እንዳሳየዋችሁ ስዊፕ ሄር ቱ ሙቭ ሌየር ማለት ሌየሩን ለማንቀሳቀስ ነው። ነገር ግን እንዲሽከረከር ከፈለጉ እዚህ ጋር ስነካት ፒቨት ፖይንት የምትባል ትመጣለች። እቺ ፒቨት ፖይንት እንደምታዩት እዚህ ጋር ከጫፍ አድርጋታለሁ። እዚህ ጋር ከላይ ወይም እዚህ ጋር ለምሳሌ ላድርጋት። እዚህ ጋር ካደረኳት በኋላ ይህንን ሮቴሽን ነክቼ ለምሳሌ እዚህ ጋር ኬፍሬም አስሬ እዚህ ጋር ባንቀሳቅሰው ልክ እንደዚህ ሮቴት ያደርጋል ማለት ነው። አያችሁት? ምንድነው ሮቴት የሚያደርግ በፒቨት ፖይንቷ ላይ ነው ማለት ነው። ፒቨት ፖይንቷ ከላይ ስለሆነች ነው። ከታች ባረገውስ ለምሳሌ ላሳያችሁ። ይህንን ላጥፋ እና ፒቨት ፖይንቷ ደግሞ ከታች ስትሆን ምን አይነት ልዩነት እንደሚፈጥር ላሳያችሁ። ኬፍሬም ለመደለት ያው ኬፍሬሙ ላይ መቀመጥ ነው። የዛን ሰዓት ምን ይሆናል ማለት ነው?
የሆነ የማይነስ ምልክት ይመጣል ማለት ነው። አሁን እዚህ ጋር ሙቭ ሌየር ነው የሚል እዚህ ጋር ካደረግኩ በኋላ እችንን እዚህ ጋር ትንሽዬ ናት የምትታይ እዚህ ጋር አስቀመጥኳት። እዚህ ጋር ካስቀመጥኳት በኋላ እንደ ሚን ሮቴሽን አበራለሁ። እዚህ ጋር መጥቼ እዚህ ጋር አሁን ለምሳሌ እንደዚህ ባዞረው ከታች ይሽከረከራል ማለት ነው። ምክንያቱም አንከር ፖይንቷ ከታች ስለሆነች ማለት ነው። ስለዚህ በዚህ መንገድ ሮቴሽኑን መስራት ትችላላችሁ ማለት ነው። ሌላው ደግሞ ምንድነው እዚህ ጋር ስንመጣ አሁንም ስኬል ነው። ለምሳሌ ይሄ ማለት ነው የዚህንን የችንን ሸፕ ማሳነስና ማሳደግ ብፈልግ እዚህ ጋር አበራለሁ። እዚህ ጋር ካበራው በኋላ ልክ እንደዚህ ሳደርግ ሳይዙ እያደገ ይመጣል። እንደዚህ ሳደርግ ደግሞ እየቀነሰ ይመጣል ማለት ነው። በዚህ መንገድ ሳይዙን መቀነስና መጨመር እንችላለን ማለት ነው። እንደዚህ ሳይዙን ከጨመርን ከቀነስን በኋላ ልክ እንደነበረው ኬፍሬም ግራፍ እነዚህ ሙሉ መጠቀም እንችላለን ማለት ነው። ሌላው እዚህ ጋር አሁንም ላሳያችሁ ምፈልግ ሪሴት ስኬል ይላል። ያ ማለት ወደ ነበረበት መልሰው ነው ኬፍሬሙን ያጠፋዋል ማለት ነው። ለምሳሌ እንደዚህ ያጠፋው ልመልሰው። እዚህ ጋር አሁንም ሪሴት ትራንስፎርም ስንለው ምንድነው አሁንም ይህን ስኬል የጨመርነውን ኬፍሬም ያጠፋዋል ማለት ነው። እሺ ልመልሰው። በዚህ መንገድ መጠቀም ትችላላችሁ ማለት ነው። አሁን ይሄ ያየነው ኪዩቢክ ቤዘሬን የሚለው ነው። ይሄ ባውንስ ማለት ደግሞ ምን ማለት ነው? ለምሳሌ ሰርክል የሆነ ነገር ልፍጠርና ላሳያችሁ። ይህንን ላጥፋው። አሁን ሰርክል የሆነ እችንን ለምሳሌ ፈጠርሁ። ቀይ ቀለም ልቀባት። አሁን ይህንን ካደረግነ በኋላ በባውንስ ማድረግ ከፈለግነ ምን አደርጋለሁ? እዚህ ጋር ኬፍሬም እዚህ ጋር ለምሳሌ ኬፍሬም እንደዚህ አሰርኩ። ከዚያ በኋላ ምንድነው ኬፍሬም ግራፍ ገብቼ ሚን በመሃል ካልሆነ አይበራም። እሺ ያው በክፍያ ስለሚሰሩ ነው። አሁን እንደዚህ አጀስት ባረገው ምን ይሆናል ማለት ነው? ልክ የዚያንን ቅርጽ ይይዛል ማለት ነው። የመንቀጥቀጥ አይነት ቅርጽ ማለት ነው። ባውንስ ስለሆነ ማለት ነው። ስለዚህ ባውንስ በእንደዚህ ልክ መጠቀም ትችላላችሁ። አሁንም ደግሞ ይህንን ባውንስ ልክ እንደዚህ ባደርገው ምን አይነት ነገር እንደሚፈጠር እዩት። ስለዚህ ይሄ ባውንስ ያው የሚነጥሩ ነገሮችን ለመስራት ነው ሞር የሚያገለግለን። ሌላው ምንድነው ኢላስቲክ ነው ማለት ስቴፕስ ነው። ደረጃ የመውጣት የመውረድ ነው። ስለዚህ እንደዚህ በሰፋ ቁጥር እዩት ምን አይነት ከፍ የማለት ደረጃው እንደዚህ ባጠበብነው ቁጥር ደግሞ ያው ደረጃ መውጣት ወደ ላይና ወደ ታች ስለሆነ ይህንን ይመስላል ማለት ነው። ሙቬን ትራንስፎርም ሌላው ምንድነው ኤዲት ሸፕ ነው። ኤዲት ሸፕ ላይ ምንድነው ወደ ኤክስ ምን ያክል ይጨምር ወደ ዋይ ምን ያክል ይጨምር የሚለውን ነው የሚወስንልን። ለምሳሌ እዩት ከሰርክል ወደ ኢሊፕስ አይነት ነገር ዋይን ደግሞ መርጠን እንደዚህ ስናደርገው ወደ ላይና ወደ ታች ሸፑ ይጨምራል። ይህንን ለማሳየት ሞር አንድ ሸፕ ልጨምር። እሺ አንድ ሸፕ ልጨምር። እሺ ይህንን ከጨመርኩ በኋላ ራዲየስ የሚል ነገር ስላለ እሱን ለማሳየት ስለፈለኩ ነው። እዚህ ጋር ገብቼ ኤዲት ሸፕ ላይ ስገባ አሁን ራዲየስ የሚል ነገር አለ። ራዲየስ ማለት ከርቡ ምን ያክል ይሆን ነው። እንደምታዩት ወደ ሰርክል የመቀየር ነገር አያችሁት፣ ከርቭ የመስራት ነገር አለ ማለት ነው። ስለዚህ ነገ ወደ ፕራክቲካል ስንመጣ እነዚህ ላይ ቁጥር ለመጻፍ ብንፈልግ በእንደዚህ አይነት ሾፑን ማስተካከል እንችላለን ማለት ነው። ፕሪሴት ቀድሞ የተዘጋጁ ነገሮች ናቸው። ሌላ ኢፌክት በጣም ብዙ አይነት ኢፌክት አለ። እንግዲህ አላይት ሞሽን ብዙ ኢፌክት ነው ያለው። ከለር ኤንድ ላይት ዶንግ እነዚህ በሙሉ የተለያዩ ኢፌክቶች ናቸው። ለምሳሌ ቴክስት ላይ ያሉ ኢፌክቶች አሉ፣ ከለር ላይ ያሉ ኢፌክቶች አሉ። እነሱን በጣም ሰፊ ስለሆነ በክፍል 3 ይዤላችሁ የምመለስ ይሆናል ማለት ነው። ለዛሬ የነበረን የቪዲዮ ቆይታ ይህንን ይመስላል። በእርግጠኝነት እስካሁን ከቆያችሁ ቪዲዮ ተመችቷችኋል ብዬ አስባለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ በክፍል 3 እስከምንገናኝ መልካም ጊዜ ይሆንላችሁ።